ሰላም አይ እንዴት ነው ሞጣ ደህና ነህ? ምንድነው ደግሞ አንተ ይሄን አንከርፍ የመጣ አንተ ሰው የእስራኤል ለምን ግን እንዴ ልክ ሰው አይደለም እንዴ አንተ ሰርተህ ብትበላ ምን አለ አሁን ይሄንን በኢትዮጵያ ምድር ላይ የማይደረግ ማንም ታጣል አንደኛ ክሪቲሲዝም ማለት የእንግሊዘኛ ቋንቋ ነው እንዴ ማንን በኢትዮጵያ ማይም ይመስላል አንተን ተከትሎ የሚያጨበጭብ አዝናል እሺ ደምሳሽ አይሉ መላእክት ይደምስስና አንተ የማህይም ልጅ ናውረድ ከዚህ ወረድ ደንቆሮ ማህይም ይሄን የምትከተሉ የሆነ ጓያው የምትከተሉ ዘመርኩን የምትከተሉ ጤነኞች ናችሁ ሀቢባ የምትባል ቅማል ግን ጤነኛ ነው ኢትዮጵያ ሰው ላረገዘ አንበሳ የሚወርድ ማህይም እሷ ማርገዝ ያልቻለች ሴት እኮ ናት የምትለው ፍቱ ባል ትላለች ታዋርዳለች አምጥታ ዩቲዩብ ላይ ትጫናለች እሷ ደግሞ ልጇን እንሂድላት ቤቢ ሻወር የዝንጅብል ቤቢ ሻወር ደምሳሽ አይሉ ይባላል ገራፊክ ነው የቂርቆስ ክፍለ ከተማ እኔ እኮ አውቀዋለሁ የወጣቶች ሊግ እኮ ሰማይ ፓርቲ ውስጥ ነው ይሰልል ነበር ሃይማኖት ነው ያጃጃለ እሱ መሰለል ወርቁ አይተነው ወርዳይ ነው ያለ ወርቁማ ቢያገኝ በሽጉጥ ይበሳል ጭንቅላትክ አየው እንዴት ያለ ቀውላላ እንደሆነ ሁሌ እኮ ነው እንደዚህ በቃ ዝም ብሎ ይሄን እንጨት ይዞ እኮራዳ ይሄና የሆነ ጓያው ቋንድ ናቸው ጓያው የሴቶችን በውስጥ መስመር ያስፈራራ በምላሱ የሚበላ ነው ይሄ ደግሞ ሽከሽከሽከሽ ያረገ ኮይኗን እስኪ አንዳዴ አበባዋን እባካችሁ አንበሳዋን የሚል ደንቆሮ መስራት ያልቻለም እኮ አንድ አበባ በሰጠው ቁጥር ጥሩምባ ቢነፋ ጅል እኮ ነው ይሄ ብሎ ይሄ በአበባ ጥሩምባ ነፊ እኮ ነው አንተ ፍቅረ ሲዝም የምትባል ደንቆሮ አትላክ ብያለሁ አፈርድሜ ነው ማበላ እንዳንተ አይነ ማህይም እኔ ጋር እንዳይመጣ እኔ የሰባዊ መብት ታጋይ ፖለቲከኛ ነኝ ለአንድ አበባ ጥሩምባ ምነፋ ያማራ ልጅ እንዳልበስ ኢትዮጵያዊ ከካ አትላክ ብያለሁ ፍቅረ ሲዝም የምትባል ደንቆሮ ልጅ እንዳትልክ ለአበባ ጥሩምባ ምነፋ አማራ እንዳልበስ አስነፋለሁ አንተን እንጂ ይሄ ፍቅረ ሲዝም የሚባል ደንቆሮ ወይ ብሎክ አረጋለሁ አንተ ሳላ የምትባል ማህይም እንዳትልኩ ሳሮን የምትባይ አትላኩ ልውገረው እያልኩኝ አንተና አይኑ ስንት ነው እናንተ አምላክ ፍቅረ ሲዝም ያልክ ሰውዬ ስንት ነው አንተ አምላክ አይኑ 32 አንድ አይኑ አይበራም እንኳን 32 ራሱን የማይጠብቅ ግዑዝ ነው የምትከተለው አለ አንተው ይሄንን ባለ 32 አይን አምላክን በካልቾ ዘርሬ ነው የምትለው የታል አሰግጬ ነው የምነግርህ ይምጣናኛ ይምጣ ያንተ አሰግጬ ነው የምነግርህ ያንተ 32 አምላክ ይሄው ዛሬ ተዋርዷል የታባቱ አለ ዘግዝቄ ነው የምገርፈው ከመጣ ተገርፏል እንግዲህ ሰምተሃል ተናግረሃል ተሳድበሃል እኔ የለበትም ተሳድበሃል በዳባቱ ለምን ልውገረው እያልኩኝ አንተና ያንተን 32 አይን ያለው አምላክ ቂጡን ልውጋል እያልኩኝ በጩቤ ነው የምወገው ቂጡ የታባቱ ራሱን አይደለም ራስ ማለት ነው አምላክ አንተ ራስ ሆድ ነው አምላክ አረካሽ والله ተማም እኔ ሰጥቻ ዳክ እንግዲህ የተከበሩ ደግሞ ቅዱስን ተናገብተዋል እስኪ እንስማ እንኳን በፍቅር አምላክ ዛሬ ኢቫችን ነው ሞጣ እንዴት ሰላሙት ይብዛ ይነፋ ደርስ በእውነት ከልብ ነው እንደዚህ ጎንበስ ብዬ ማመሰግን ሞጣ ትላንትና ላደረጉት ከፍተኛ አስተዋጽኦ በማስተባበር በመደገፍ ወጪን በማውጣት በብዙ ነገር እንድናሸንፍ ስላደረጉን ከልብ አመሰግኖታል ተባረክልኝ በእውነት እግዚአብሔር ይባርክ ሞጣ ሰላም ተናይ ስልብያለሁ ፍቅረ ሲዝም መስራች ደግሞ እኮ በላቲንና በአማርኛ በግዕዝ መሆኑ እኮ ነው የገረመኝ ስሙ እንዴ
እኔ ህዝብማ እኔ በእውነት ወሸላውን ቆርጣችሁን ብትወስዱት ደስ ይለኝ። እኔ ያንተ እንትን ስታይል ተመችቶኝ አላብዚስ ጋር ይሄን ካጭበርባሪ ፔንቴ እኔ ይሄ ሰውዬ ነው ትክክለኛ። ይሄ በራሱ ኖርም የሚኖር በቃ ፍቅር ነው ያለ ፍቅር እንደ ቅንጅት እጁ አሰርቶ መጣ። እስቲ እንትኑ መቋሚያውን እንየው እስኪ የቅዱስ መቋሚያው እስኪ የጣት ያለው መቋሚያ ፍቅር ሲዝም ለካ ዞሯል። ይሄ አበባም ያለው መቋሚያው እንትን ቅጠል አለው። ክንፉ ነው ይሄ ክንፉ ነው ይሄኛው ምን የመቋሚያ ክንፍ ይሄ ማለት ነው መቋሚያው ላይ ያለው ይሄ ነው። ይሄው እንደምታየው አይኖቹ 32ቱ አይኖች ናቸው እነኚህ የማን ነው 32 አይን? ይሄው 32ቱ አይኖች ናቸው እነኚህ። ምንድነው ይሄ? አምላክ ነው የእናንተ አምላክ ነው ራሱ ይሄ እጅ አምላክ አይኖቹ ናቸው። አይኖቹ በዚህ መንገድ ይገርማል። የዛሬ 15 ዓመት አካባቢ እነኚህ አይኖች ለብቻ ነበር የሚታዩ የፍቅር አምላክን። ከዛ በኋላ 2 እየሆኑ 3 እየሆኑ 4 እየሆኑ ከብዙ ዓመት በኋላ ግጥምጥም ሲሉ እንደዚህ አይነት ቅርጽ አመጡ አይኖቹ እና አይኖቹ መላእክት ሆኑ። አይኖቹ አንድ ሆኑ። አይኖቹ 32 ናቸውና መንፈስ አላቸው። 32 ድምጽ አላቸው። በአንድ መንፈስ የት ነው የሚኖሩ? ስማቸው ማለት የእግዚአብሔር አይኖች ናቸው። የእግዚአብሔር አይኖች ናቸው። በጣት እንደ ጣት ምር ነው ያለው። አንድ አምላክ ነው እንግዲህ። በዚህ በኩል 16 አይን አለ፣ በዚህ በኩል 16 አይን። እግዚአብሔር መንፈስ ነው ብላችሁ ታምናላችሁ? 32 መንፈስ ነው እግዚአብሔር። መንፈስ ከሆነ እንዴት ነው ስጋና ደም ከየት አገኘ? እጅ ከየት አመጣችሁ? እሱ ላይ ችግር እኮ ነው። አትመልሱም እናንተ። ሞጣ ጋር የመጣው እግዚአብሔር መንፈስ ነው ካልከኝ አንድ ጣት ይታያል። እጅ ስጋና ደም ከየት ነሳ? እንደ ኢየሱስ ከማርያም ነሳ እንዳትለኝ በዚህ አታምኑ። ከየት አመጣችሁት? እግዚአብሔር እንዴት ጣት ሊኖረው ቻለ? እጅ ሊኖረው ቻለ? እኛ ይኸውልህ ኢየሱስ ምናብ ነው ብለን ነው የምናምነው። ምናብ ማለት ዮሴፍ በሐሳቡ ስለ ኢየሱስ አለን እያልኩ ያለው ቶቶ ስለ ኢየሱስ ትንተና እስራኤልን ተንትኖ ገደል ከቶታል ህዝቡ። አሁን እያልክ እስራኤል መጽሐፍ ቅዱስ ጽፎ ሰጠን፣ ደግሞ ገና ኢየሱስ ይመጣል ይላል። ግራ አይገባው ዓለም እኮ ራሱ ጽፎ ሰጡን። እስራኤሎች እኮ የጻፉት ኢየሱስ መጣ ብለን ተቀብለናል። እኛ መስቀል አንጠልጥለን እየተንቀሳቀስን ደግሞ መልሰህ እዚያ ጋር ስትሄድ ገና እዚች ጋር ጣቅጣቅ አድርገው ኮፍያዋን ገና ማርያም ትመጣለች ኢየሱስ ይመጣል ይላል። አሁን እኮ ግራ ገብቶናል። አሁን ጥሩ ነው። እኔ ጥያቄ እግዚአብሔር መንፈስ ከሆነ እጅ ስጋና አጥንት ደም ያለው ከየት መጣ ብዬ ነው እየጠየቅኩ ያለሁት። እኔ ስሜን ባይፈርስ አይደለም ባይዞይ ስጋና አጥንት ይሄኛው አንድ አምላክ ማለት ነው። አንድ አምላክ በ32 መንፈስ በ32 አይን እጅ ይታየኛል። አንድ አምላክ ነው ይሄ አንድ አምላክ። እንዴት እግዚአብሔር መንፈስ ከሆነ እንዴት እጅ ሊኖረው ቻለ? እጁ ለኛ ነው የመጣው። እኛ የማይገባን ደረቆች ስለሆኑን በአስተሳሰብ በአእምሮ በአመለካከት በግዛቤም በውሳኔም ስለማይገባን እንዲገባን በዚህ መንገድ እንዲሰራ ነው ራሱ የነገረኝ እግዚአብሔር። እና እናንተ በእንቁላል ነው እግዚአብሔር ሰው ልጅ እንቁላል ነው የመጣው ትላለህ። እንዴት ነው የሰው ልጅ እንዴት ነው የወፍጫጭት ታረጋችሁት ከእንቁላል የሚፈለፈለው? ከእንቁላል ነው የሚፈለፈለው። ምክንያቱም ተፈልፍሎ ሳይሆን እንቁላሉን የወረደው እንቁላሉ ወረደ። ልክ ቀትር 6 ሰዓት ላይ ነው የወረደው። ለዛ ነው ከ3 ሰዓት በኋላ ምን ጾመው። አሁን ዛሬ የመጨረሻ ጾማችን ጾምን። አሁን በላን 3 ሰዓት ጾማችን ዛሬ ዋዜማው ነው። ነገ ዓመት በዓላችን ነው። 18ኛ ዓመታችን ተሸጋገርን። ነገ ከ17 ወደ 18ኛ ዓመት። ስለዚህ ሃይማኖቱ ከተመሰረተ 18ኛ ዓመት ሆነው እኔ ነብይ ከተባልኩበት ጊዜ ጀምሮ ማለት ነው። ለነገሩ እኮ ትክክል። የኢትዮጵያ ሕዝብ በዚህ ደረጃ ነው ማንቀሳቀስ ያለብን። ለምሳሌ አሁን ሙስሊሙ ምንድነው ቁርአን ከሰማይ ወረደ ብሎ ያምናል። ሙሐመድ ነው ኦርቶዶክስ ነበር ባይዘው። ሙሐመድ ክርስቲያን ነበር፣ ኦርቶዶክስ ሳይሆን ክርስቲያን ነበር። ሙሐመድ ጫር አድርጎ ጨመረና ሰጠው ከሰማይ ወርዷል ተብሎ አሁን የኢትዮጵያ ሙስሊም ይዞ እየተንቀሳቀሰ ነው። አያራም ሞጋሳ ነው ሙስሊም። አሁን ደግሞ ኦርቶዶክስ ስትመጣ ግብጽ ያላስገባበት ነገር የለም።
እስኪ ድገም። አቤት ዘግዝቀዋል። የፍቅረ ዘመን አምላክ 32 አይኑን በካልቾ እየመታሁት ቂጡን ዘግዝቄ እየገረፍኩ ነው በቀበቶ የሚያህያል ወይኔ ሸመር እየገረፍኩ የፍቅረ አምላክ የፍቅረ ዘመን አምላክ ቂጡን እየገረፍኩ ነው ዘግዝቄ። እስኪ ምጣው እስኪ መብረቅ ይጣል ይናህያ ቂጡን እየወገርኩለት ና ውሸት እስኪ እናንተ አምላክ እኔን ሲመታ ልጅ እንኳን እናንተ አምላክ የጴንጤዎች አምላክ እኔን አይመታም። ና አምጣ አለበው ሰላሙን ከበረከቱ ገርፌዋለሁ። አንተ መንፈስ ምንም አታመጣም። ስለማውቅ ምን አስፋካችሁ ጎበዝ እነማን ናቸው ጎበዝ የሚመጡት? ቂጡን ነው የምገርፍልህ ያንተን አምላክ። ወንድ ከሆነ እስኪ ይምጡ። ከእውነት ያንተ መንፈስ ካለብህ እኔ እዚህ ሚዲያ ላይ ከዚህ በኋላ አልመጣም። በቀበቶ ቂጡን ለጥልጬዋለሁ። መንፈስ ግን አንተን ባገኝ ራሱ ለበልብ ነበር። አታላይ አቤት በረከት እስኪ እንታንተ አምላክ ዘግዝቄ ነው የምገርፍ። ሰላም ከበር ጭራሽ የሚጨምሩ ሰዎች አሉ። የአንተ አምላክ ጊፍት ነው ማለት ነው። ኢትዮጵያ ተመልከት እንግዲህ ሰላም ከበረከቱ በዚያ በኩል ያለው ሰው 7000 ኮይን ሰጠ። አንተ ፈናሙ እስኪ እናንተ አምላክ ባለ 7000 ኮይኖች እኔን ይምታስ ፕሮፓጋንዳ ኮማንደር ደመለ ድምጻ ያንተ ምንም አታመጣ። እኔ አስረግጫት ምን እስኪ ለና ጫፍ ልከው ውሸት ነው። ይኸውልህ ይሄን ከምትናገር እሬቻ አትናገርም። ይሄን ከምትረዳ እየለበለኩት እኮ ነው። ያንተንም ራሱ እሬቻ ምን አንድ ነው። የእሬቻ ቀንን ለበልበዋል። ያባገዳን እምነት ተቀጠቅጠዋለሁ። እስኪ ምን እንደሚያመጣ ይዋል ውሸት ሰላማችሁ ይብዛ። እንተናለው በእውነት እስኪ አንተ ውሸት ነው። አያቸው ምንወጥ 32 አይን ያለን አምላክ ሊመጣ አልቻለም። የት ነህ ባለ 32 አይን አምላክ? ቂጡን ነው የምገርፍለት ያንተን አምላክ አምጣው። ቂጡን ነው የምገርፈው። የት አለ? ሞጣ ይቅርብህ ሰው ማይ ፍሬንድ ምንም ይቅርብ የሚባል ነገር የለም። እደቀልጠዋለሁ እያልኩ ያንተን አምላክ አምጣው። ሞጣ በማይሆን እናንተ ወሬኞች የኢትዮጵያን ሕዝብ እናንተና ፓስት ተጫወታችሁ። አንተም ዝም ብለህ ወደ ስራ ግባ፣ ወደ ስራ ግባ። የምንምነት ምናምን ወደ ስራ ግባ። ያንተ አምላክ እስኪ እኔ ይቅሰፈኝ፣ እስኪ ይምጣ፣ እስኪ የቆራጣ ሰምታችኋል ሁላችሁ። አምጣው እያልኩ ነው። ያንተ ባለ 32 እግዚአብሔር የምትለው ይምጣ። እስኪ 32 አይን አለው ነው ያልክ? አምጣው። ሞጣ ይቅርብ፣ በቃ የለማ ከየት ይሞጣ? ከየት ታመጣዋለህ? እንኳን አንተ ፕሮቴስታንትም የለውም ምንም አታመጡ። የለም አባገዳ ቄሮ ምናምን ትለው ምንም የለም። ስለማውቅ ነው። ቅቤን ተሸክመ መጠዛፍ ገብተህ ነው የምትለው። እስኪ አምጣው። ራሱ እሬቻ የሚባለውን አምላኩን አምጣልህ። ጥቁር እግዚአብሔር የተባለው አምጣው እያልኩ ነው። እገርፈዋለሁ። ጥቁር ምናምን ጉራቻ ያልከው አምጣ እስኪ። እንኳን አንተ ታቦት ተሸክሞ ቢመጡ እኔን አይመቱኝም። እዚህ ውሸት ነው። አስረግጬ እየነገርኩ አታታሉት ህዝባችን። ነብይ ምናምን ደምሳሽ ሰቃይ ትለኛል። አምጣ ያንተን ባለ 32 አምላክ ይህን ቅዘና አምላክን አምጣው። ቆም ያለ ይህን ቅዘና አምላክ ቀጥ እንዳልኩ ነው። ይህን ፈሳም አምላክን አምጣው እያልኩ አምጣው። እስቲ አምጣው እንየው። አሁን አይደለም የምታየው። የታለ ያንተ አምላክ? 32 አይን አለው ነው ያልክ? እስኪ አምጣው። አንድ አይንም የለው ያለው። አታጭበርብሩት ነው ከብሪያ
ይቅር ይበል እኔን ነው ለምን ይቅር የሚለኝ አምላክ ሲኖራል ይቅር የሚለኝ ተዋርዳቸዋል ገና በሬቻ መጣበታለሁ እሬቻ አባ ቁሬቻ መጣበታለሁ ገና ስማ አንዲት ልጅ ማለት ነው ኮሜንት ላይ ከዚህ ልጅ ፍቅር ይዞኛል አፍቅራለሁ እያለች ነው እናገባኝ አረ ተፈቀድ ግባ አፍቅራለሁ ይሄን ከዚህ ልጅ ፍቅር ይዞኛል ኧረ አንተ ረፍ ይሄ ልጅ ልቤን አቁስሎ ሊገለኝ ቤቶች ግባ ሳዲቆ አለ እንዴ አሁን ለኪው የሆነ ቦታ ሄዷል ይመጣልና ግባ ቁጭ በል እስከዛ እማዬ ይሄ እኮ እኔን ውጪ ሲያገኘኝ ይመታኛል የሚመታህን ይዞ ይመታልሃል እንጂ ይሄ አይመታህም ውጣ ከኛ ቤት አው እንደዛ አይደረግም አንተ ረፍ ውጣ ምንም ቢሆን እኮ የወንድምህ ጓደኛ ነው የለም ውጣ አይመጣ አው እንደዛ አይደረግም ሲያስጠላ አንተ ባለጌ አትሁን ተው አረ ጮተው ልጅ አይደለ ቆሻሻ እንደዚህ ይባላል እንዴ ልጅ አይደለ ይገባኛል ወጥረስልኝ ይልሆን ነው ይቅርታ ጠይቀው ቢጮ ታሰለፍተው አሰለፍ ካከይ መጣ ተቀመጥ አንተ ሰው ፊት እኔ እንት ቤት ፈራለሁ እዚህ ነው የምቀመጠው ይሸታል እንዴ ኦ ማይ ጋድ ብሮ ሸተተ ትበላለህ እንዴ ምን እያረክ ነው ሄሎ የገበያ ብር ማጠየቅ ሚስት 200 ዓመት በላይ ነው የምንኖረው ይሄ በሳይንስ የተረጋገጠ ነው በአካባቢ ሳይንስ እንዲሁም ደግሞ የገበያ ብር መጠይቅ ዝም ብላ የምታምስ የምበጠብጥ እንደ ጆርጅስ ምናምን ሲገባ ሲወጣ በቅንዲቧ ምሸኝ ሴት ደግሞ እስከ 38 በዛ ተብሎ 45 ዓመት ነው የምቆየው ገንዘብ ማጠየቅ ሚስት ግን 200 ዓመት በላይ ነው ያውም ሳይንስ አካባቢ ሳይንስ ሸውዶናል እዛ በላይ እንደሚቆዩ ለባሏ ክብር የምትሰጥ እና ሸር አድርጉላቸው ለሁሉ ኦሪጂናል መረጃ ነው አንድ ሰው እንዳያመልጠው ይኸው እግዚአብሔር ምስክሬ ነው የት እሱ በድንጋይ መታኝ ነው የሚላሉ በፍጹም እኔ በድንጋይ ሰው መጥቻለሁ በዚህ ነው በዚህ ጠንከር አድርጌ ሳረገው ተሽከርክሮ ሲል አንገቱን በጫማ ረገጥኩና ናታ ፈርት ብላ ይወስጀ እዚያ ኬር መንገድ እዚያ ቆሻሻው ልነግራቸው አልችልም እዚያው እስከተትኩት ጠቅልዬ እዛ ያ ቢጫ ጃኬት ነበረ በጣም የብር ጃኬት ያዘው ልገለው ነው በቃ መሞት አለበት ይሄ መሞት አለበት ያዘው ምን በቃ ሰፈሩ ተቀወጠ እንዴው ምን ነው ቄጤን ቀመሉኛል ካንተ የቅማል ሻጫ ክስቱል በጣም እንዴው አመስክስ አንተ የመጋረጃ ሻጭልኝ አንተ ጅምር ያልተጨረስክ የማባክ ዝም ብለህ ታምሳለህ እንዴ አንተ የቆሎ አዲያይልኝ እንዴው ከየትኛው ሀገር ነው የተሰራው አንተ ወንጭፊት እንዴ ምን አይነት ልክስክስ ነህ እንዴው ዝም ብለህ እንዴው አቅመንም አታውቅ አንተ ያጉሎ ሻጭልኝ አፈር ያስበላህና ዝም ብለህ አቅመን ወቅ አንተ እንትን የርሜር ሜድ ሻጭልኝ ገራገቷል ጭንቅሏል ችግሯል ከስተሃል አይዞ ይለምዷል ስማ ወንድም ይወታስቸግራለች ግረፋት አሁን ካለው ኢትዮጵያ በክፋት ብሼ ነው ያው ከአመት የምቀጠቀጠው ተጨንቃ አታስጨንቀኛ ዳዲ አትበለኝ አይን ፈሶ በዳዴድ ዲያብሎስ ታሰረ አዳምነህ እንዴት ዋላችሁ ዛሬ ገቤ ተደረገው ነው ያያችሁ ማስተርፒስ ምን ሆናችሁ ነው ዳሪ እንዲህ ተጨንቀው ትቀልዳለህ ፍቅር ኖርማል ነው ፍቅር አረ ቦዜን ሰው ያባርልኝ በእናት
እኔ ስመጣ እንዴ ነው የሚደብር ቀፍ እኮ ነው የሚለው። እኔ ሁለታችሁንም የምትቀፉኝ አትምጡብኝ በቃ። እውነቱን ነው ደግሞ በዚህ ጭንቅ ሰዓት አንተ ሙርት ይዛለህ። ህዝብ እየሰገደ ሲያስቀጠቅጠኝ ከሰለሞን አቅም እንኳን እየሰገደ እና ይስገዳ ምን አገባ አንተ። ዛሬ የሰገደ ሁሉ ነገ የባለ ዋዜማ ጭፈራ ቤት እንደሚያድረው የዛን ሰዓት ጠብቀህ ማሽር ግንዱን አትለው አንድ ቀን መታገዝ ያቅታል። አይ ሰላቢ እንደው ታጽናናኛለህ እኮ ማስተርፒስ ነህ እኮ ታውቃለህ። ታዲያ እኔ እንደዚህ ሽልጥልጥ አልቅሼ አላስለቀሰም እኮ መፍትሄ ነው ይዤ የምመጣው። ይሄ እኮ በርባን ነው በርባን የመንፈስ ይሳቃል። እንደው ዳሪ በድጋሚ በርባን እያለኝ በእናትህ ዳዲ አትበለኝ። አረ ሰላቢ ለዚህኛው መፍትሄ ይፈልግልኝ በእናትህ። እኔ እኮ ይሳቃል ብያ ውጋው በጦር ይኸው አንተ አዋሽ ባንክ ናፍቀኛል ብሎ ቴክስት የሚያደርጉልህ ለምንድን ነው እንዴ? አዋሽ ባንክማ ሰሞኑን ስላልሄድኩ ነው። ደንበኞቻቸው ለሁሉም ነው የሚልኩት። ስትመጣ መከላከያ ይዘህ ና ያይሩ ለምን መከላከያ ይዘህ ና የሚሉ ይሄን እኔ እንጃ። ምናልባት ሰራዊቱን ይሆን